ክረምት ላይ የሚመጣው ወጀብና ማይበል እንደምትታውኒ አቆም ጿቱ መከራን ይታገሱም አሉ። አውሎ ነፋስ ቢመጣ ለጊዜ አንስቶ ይወስደዋል። የተቀዳደረ ነው። አንድ መደው ሁለት ሰው ኮሎሎ አንስቶ ተቋም ተተኛ። በአጠቃላይ ካንቺ መደ ካንቺ ወጆ አምስት ሰው እንተኛበት። ይህ ቦታ በእውነት የእግዚአብሔር ቦታ ነው። እግዚአብሔር ካጸና ደግሞ በእግዚአብሔር ሁሉም ነገር ይቻላል። የመነኮሳት ይድረሱልኝ ጥሪ ፈርሶም የዘመመ ነበረ። እንዲሁም ደግሞ ፀሐይ በላው ወይ ዝናብ ደግሞ ያበሸቀጡ አምሎ የተከፈተ ነበረ። እንዳያችሁት ክረምት ላይ በቃ በላይ ዝናብ እየዘነበባቸው በታች ጎርፍ እየሄደባቸው ስራው ላይ እንኳን መጡ ስራው ለው ዝናብ ተደብዶ ማታ ላይ ሲደብድባቸው ነበር። ማታውም ማለት ነው። ገዳማውያን በማዕከላዊ ጎንደር ዞን በምስራቅ በለሳ ወረዳ ቤተ ክህነት የሙታን ሳማር ቅዱስ ሚካኤል አንድነት ገዳም ከአዲስ አበባ በመነሳት መዳረሻችንን አደረግን። እንግዲህ በዚህ ገዳማት ውስጥ በርካታ አባቶች፣ መነኮሳት፣ እናቶችና እህቶች መነኮሳት መናንያን የሚገኙበት ገዳማት ናቸው። እነዚህ ገዳማት የአኗኗራቸው ሁኔታና የበዓት ችግራቸው በአይን የሚታይ ሀቅ ነው። ከሁለት ዓመት በፊት እዚህ ቦታ መጥቻለሁ እና ከዚህ ቦታ መጥቼ ስመለከት አዝኜ ነው የሄድኩት። አዝኜ እንዴት እንደዚህ ባለ ቦታ እንዴት ይኖራሉ? እንዴትስ ይዘለቃል? እንዴትስ ይሆናል የሚል የሰኔ ሚካኤል ነው መጥቼ ከዚህ ውዬ አገልግሎት ሰጥቼ ተመልሻለሁ። እዚህ ያሉት እናቶች፣ አባቶች፣ መነኮሳት ችግራቸውን፣ መከራቸውን፣ ረሃባቸውን፣ ጽናቸውን ተመልካች ነኝ። የመጀመሪያ ተመልካች ነኝ። ምንም ሌላ ባላግዝ የነሱ ችግር ግን በበለጠ ማውቀው ነኝ። ገዳሙ ከመሰረቱ በፊት የጸበል ቦታ ሆኖ እዚህ በጸበሉ ውስጥ የነበሩት ከዛም ቤተክርስቲያን ተተክሎ በዛ ውስጥ ሲገለገሉ ወደ ገዳም እነት መጥቶ ደግሞ ገዳም ሆኖ ሲኖሩ በዛ ሁሉ ጉዞ አበር ያለው ሆነ። ያው እንግዲህ የአባቶች አኗኗር እንደምታዩት ካያችሁት በላይ እኔ የምጨምረው እኒ 30 አባቶች የሚኖሩት በስር ጎጆ ነው። ከአንድ ጎጆ ያው እንግዲህ እግዚአብሔር የሚለው ብቻ ለአንድ ነው፣ ካለበዛ ሁለት ነው አንድ ባት የሚቀመጠው ማለት ነው። ግን እኛ ግን ያው እንደምታዩት ከማጣት ከተነሳ ከችግር የተነሳ ማለት ነው ከአንድ ጎጆ ሁለት እንኳን መደብ ቢኖር ማለት ነው ከአንዱ መደብ ሁለት ሰው ከአንዱ መደብ ሁለት ሰው ኮሎሎ አንስቶ ተቋም ይተኛል። በአጠቃላይ ከአንቺ ጎጆ አምስት ሰው እንተኛበት። ግን አንዳንዴ እንደምታዩት አስጠባባ ጎጆ እንግዲህ እናንተም ገብታችሁ አይታችሁ አይናችሁ እያየው ነው። አምስት ሰው ማድረግ ማለት በጣም ከባድ ነው። ደጃፏ ያው ጠባብ ይጀናት ያው እቺን ተያተ ያው አገዳዋ እንጂ እቺ ነው ልንወጣ በግድ ነው የምንወጣ። እቺ ጎጆዋ ጠባብ ናት እና እህቶቼ ወንድሞቼ እንድትራዱና ያው እናሳስባቸዋለን። ይሄ የመነኮሳቱ በዓት ነው። ለሶስት ለአራት አንዳንዴም ለአምስት የሚኖሩበት ቤታቸው ነው። እንደምታዩ እቺ ጎጆ እቺ ደሳሳ ጎጆ እቺ ኮሳሳ ጎጆ ክረምት ላይ ያው እንግዲህ ክረምት ማዕበል የሚባል ነው እንትን ዝናብ አለ፣ ከባድ ዝናብ ወጀብ አለ። ወጀቡ እንዳይገለስተው ገዳማውያን ስለሆነ ሁሌም ቃል እግዚአብሔር ስለሚነገርበት መንፈስ ቅዱስ ስለሚመላለሱበት የእግዚአብሔር ቸርነት እየጠበቀው አንድም ቃል ኪዳን እየጠበቀው እንጂ ክረምት ላይ የሚመጣው ወጀብና ማዕበል እንደምትታውኒ አቆም። እኛ ቦታው ላይ በሄድንበት ጊዜ ዝናብ ዘንቦ ነበርና የበዓታቸው የአሰራር ሁኔታ ዝናብ፣ ብርድ፣ ውርጭ፣ ሙቀት መከላከል የማይችል መሆኑ ይበልጡኑ ችግሩን ያባብሰዋል። አባት ከመሆናቸው አንፃር ሳር እንኳን ወይ ነው ጭራሩ ሲሆን ጎጆአቸው ጥብቅ ያለች ናት አባቶች ማለት ነው። ያም ስል እንግዲህ ያው እንግዲህ ከዝናብ ወይም ከፀሐይና ብዬ አይደለም እና ይሄ በበጎ አድራጊነት የሚያረጉ ባለጸጋዎች ለሃይማኖት ተቆርቋሪ ሆኑ ኦርቶዶክስ ገዳፍ የሆኑ ባለጸጋዎች ይህን የሚያዩት ሁሉ ጥሩ ገዳፍ አድርገው ይህን እንዲሰራልን
እናንተ እንዳያችሁት እኔ እንደነገርኳችሁ እቺ ጎጆ 5 ሰው የሚያርባት ተቀየራ ወደ ቆርቆሮ ተቀየርልን። እንግዲህ እግዚአብሔር አንዳንዴ ምንድነው ሰርተን ማታ ላይ አርፈን ውስጣችን ረክቶ እግዚአብሔርን እናመሰግንበት ባት እንዲሰራልን እንፈልጋለን። በየቀኑ ነው የምናበስለው። በየቀኑ የምናበስልበት ምክንያት ያው ጥሬ እህል የምንጠቀመው በቆሎ ስለሆነ ስለሚገር እንጀራው ካደረ ከዋለ ስለሚገር በየቀኑ ነው ምጣድ የምንጥደው። ይሄ ስለሆነ ያው አመዱ ዛሬ የተጋገረበት አሁን ዛሬ ዋጥፍተ ነው ሀዝንት ብሏል። በየቀኑ ነው የምንጠርገው። ተጠርጎም ዙሮም አጠባብን ሳንጸር ዙሮ አመዱ ይሞላልኝ። ይሄን ስለዚህ ሰፋ ያለ ያው እንዲሰራልን ያው የሚገድፉን የሚሉን እጃቸው የሚዘረጉ ምናምን ካሉ ይሄን አይተው ሰፋ ባለ ሁኔታ እንዲሰራልን። እንደምታዩት አባቶች ቤተ እግዚአብሔር ይችላል ወጥ ማብሰያቸው ሌላ ምንም እንትን ስለሌለ ቸንዳ ተደርጎ ነው። መጋገሪያቸው ደግሞ እቺ የምታዩት በአገዳ የተሰራች ቦታ ናት። ይኸው እቺ ናተኝ እንደምታዩት እንትኗ ጢሱ ምናምን እንትኑ የሚፈራረቅባቱ እንዲህ ብላ ነው ያለችው። በጎኗም የተቀደደች ናት። ምንም አይነት ሀገሩ በረሃ ስለሆነ እንጨት ስለሌለው ስትሰራም ጀምሮ ባዲያዋን እንትን ተሰራሽ ናት። ስለዚህ አባቶች ማዕድ የማብሰያ ምንም የሌላቸው ባታቸው እንደምታያቸው በሆኑ 3 እና 4 ሆነው የሚተኙባት ጎጆች ናተኝ። እንግዲህ እንደ እናቶችም ሆኖ ካልተሰራችላቸው እነሱም በጣም አስቸጋሪ ቦታ ነው ያሉት። ወዲያውኑ በአመት አይቆይም፣ ሸተት እያለም ይወድቃል። ወዲያውኑ ጢስም ሲነካው እንዲያው በፀሐይ ሲፈራረቅበት መኖር አይችልም። አሁን በጣም ዝናቡ እንትን ያደርጋል፣ ፀሐይም ይገባበታል ማለት ነው። ስለዚህ አባቶች በዚህ ደረጃ ነው ያሉት። ለወደፊቱም እናንተ ይህን ነገር አስባችሁ ለእናቶች ቦታ ከሰጣችሁ ለእነሱም ቦታ መስጣት ያስፈልገናል ብላችሁ ልገሳቸው ሳይለይ ያው ቅዱስ ሚካኤልን በስራና በመልካም ቦታ አኖረነዋል። የአባቶች ጋር ያለው ችግር አሁን አባቶች ቅድሚያ ለኛ እንዳሰሩልን ለኛ ያሰሩልን። አሁን ግን የኛ እንደተሰራልን ደግሞ የአባቶች ባት እንዲሰራላቸው ከበርድ ነው ያለው ከፀሐይ ነው ያለው እነሱ እንዲሰራላቸው ያው የነሱ ችግር የኛ ችግር ነው። የነሱ መጠማት መራብና የኛ ነው፣ የነሱ ነው የኛ ህመም ነው። እንዲሰራልን የአባቶች ባትን አንድነት ገዳም ስለሆነ አባቶች የሚገኙት አሁን እንደኛ ደቀርሞይቱ ከቆልማማ ጎጆ ሊገቡ ከምታስቸግር በታይ ብርድ ካለው በላይ ፀሐይ ከሚፈራረቀው ነው የሚገኙ። አባቶች ግን ያሉት አሁን እንደምታያት አሁን እንደምንመለከታት እንዳለችው ቅልስ በአት ነው ያሉት። በበጋ ላይ ፀሐዩ እየተፈራረቀባቸው ክረምቱ ላይ ደግሞ ጎርፍ እየሄደባቸው ነው ያለ። የተጀመሩትን እስከ ወደ ጥንቃቄ እንድታደርሱልን ወደ መፈጸሚያው እንድታደርሱልን በዚህ ወግረ መንገድ አደራና መልእክታችን ያስተላልፈን በቅዱስ ሚካኤል ስም እናስተላልፋለን። ችግሩ እንዳለ ሆኖ ያው በእናቶች ያለውን አይታችኋል፣ ባታችሁ ተሰርቷላችኋል። ግን ሆኖም ያው ችግሩ እንዳለ ሆኖ አባቶች ያው ቤተ እግዚአብሔራችን ይችናት መኖሪያችን ባታች ሰዓት ያው ዘ ክርስቲያኖ እጆችን ዘርግታችሁ ባቱ የአባቶች ባት ገና ስለሆነ ያው እንድሰሩልን ነው። የአባቶች ባት ታዋቸዋላችሁ እነዚህ ናቸው። ከዚህ ባት የሚያድሩት 4ም 3ም እየሆኑ ነው። እናንተም ደግሞ የታኛውን ባት እንደሰራችሁ እናቶችን የአባቶች ባት ደግሞ እንድሰሩ በደንብ አድርጋችሁ የጀመራችሁትን ደግሞ እንድትፈጽሙ ነው። እንግዲህ ይኸው ነው እንግዲህ የሴቶቹ ማረፊያ ተሰርቷል፣ የወንዶቹ ግን አልተሰራም። ይህ እንደምታዩ የሰንበሌጡም በምንም ሙሉ ከዚህ ከበረሃ የተገኘውን ከድነው ነው ያሉ። አውሎ ነፋስ ቢመጣ አንድ ጊዜ አንስቶ ይወስደዋል። የተቀዳደረ ነው። እንስሳት እንኳ በዛ ያድሩበትም። ነገር ግን ምናምን ስለሆነ ለነሱ በረከት ነው። የሆነ ሆነ ግን የተጀመረውን የወንዶቹ ማደሪያ ቤት እንድትሰሩላቸው ነው በቅዱስ ሚካኤል ሙታንሳ ገዳም መልእክታችን እናስተላልፋለን እና እኛንም ከዚህ ሁሉ እንዳዳናችሁና ከዛች ቆልማማ ጎጆ ሰፊ ቤት እንዳሰራችሁልና ያው ለአባቶች እንድትገድፏቸው እንድትረዱና እጃችሁ እንዲዘረጋልን ለኛ የራራው ልባችሁ ለኛ የተዘረጋው እጃችሁ ለነሱም ለቅዱስ ቤተክርስቲያንም ያው ቅዱስ ቤተክርስቲያኑ ታስቧል፣ ግን ተጀምሮ እንዲፈጸም
የአባቱ ቤትም እንዲሰራላቸው እንደኛ የኛ መከፋት የነሱ መከፋት ነው፣ የኛ መደሰት የነሱ መደሰት ነውና ዝሮ አንድ ስለሆነ እነሱን እንዳይከፉብና እንድትተባበሩና እግዚአብሔር ስም ጠይቃቸዋለሁ። እኛን ደስ እንዳሰኛችሁና እነሱም ደስ እንዲላቸው ደግሞ ከነሱ እንድትተባበሩና በመላኩ ዓለም ስም ጠይቃቸዋለሁ። አባቶች ቅድሚያ ለኛ እንዳሰሩልን ለኛ ያሰሩልን። አሁን ግን የኛ እንደተሰራልን ደግሞ የአባቶች ባት እንዲሰራላቸው ከበርድ ነው ያለው ከፀሐይ ነው ያለው። እናቶች ደካማ ናቸው፣ በባህሪያቸው ብዙ ነገር መቋቋም አይችሉም። ስለዚህ የኛ ይቀርብንና መጀመሪያ ለነሱ እድሉ ይሰጥና ለነሱ ይሰራላቸው ብለው ይሄ ስራ እንዲሰራ የሆነ ለኛ በእነሱ የተነሳ ነው። እንግዲህ አንድነት ገዳም ማለት በሁሉም ነገር አንድ መሆን ማለት ነው። የነሱ መከፋት ለኛ መከፋት ነው፣ የነሱ መደሰት ለኛ መደሰት ነው፣ የኛ ህመም ለነሱ ህመማቸው ነው። በጉልበትም ሆነ በተለያየ መቼም በአቅምም በገንዘብ በተረዱና በጣም እንቀበላለን ማለት ነው። ምክንያቱም የሃይማኖት መሰረት መስራት ማለት በዚህ በምድር ያነጽነው ይሄ የምድሩ አላፊ ነው፣ ግን በሰማይ ለመንግስተ ሰማያት ለገነት የሚያበቃን የዛኛው ስለሆነ ወደ ላይ ነው ቦታችን እንጂ ቦታችን ይሄ አይደለም። እየተደረገልን ነው ተደርጎልናል። ግን ገና ይሄ ቦታ ገዳሙ ገና ብዙ ሰፊ ፕሮጀክት አስባለ ያብነት ትምህርት ቤት ታስባለ እየተደረገልን ይሄ ገና ሰፊ ሀሳብ ስላለ ለዛ ነው እስካሁን የተደረገልን በሚለው በሚታየው ይሄ ተደርጎልን እግዚአብሔር ይስጥልን። እኛ በጸሎት እናንተ ደግሞ በገንዘብ ስለረዳችሁ በጣም ነው እናመሰግናችሁ። ከምንም በላይ ነው እናመሰግናችሁ። እግዚአብሔር ይስጥልን። መጽሐፈ ሲራክ እንዲህ ይላል፣ የሰው ምጽዋቱ ከእርሱ ጋር እንደ ማህተብ ነው። ምጽዋታችሁ እንደ ማህተብ የሚሆንላችሁ ምእመናን ሆይ በውጤቱ ደስ ይበላችሁ። ነገር ግን ከሰራነው ይልቅ የሚቀረን ታላቅ ነውና ከበፊት ይልቅ እንተጋ ዘንድ የዛሬ መልእክታችን ነው። በተለይ ህቂያችሁን አድባራችሁ ሁሉ ጠቅላላ የበለሳ በሙሉ አጠቃላይ ለምለም ያድርግላችሁ። እግዚአብሔር ደስተኛ ሆናችሁ እንድትኖሩ ያድርግልን። እግዚአብሔር ይፍቀድላችሁ። እግዚአብሔር ከእናንተ ጋር ይሁን። አሜን። አንተተው በመነኑት ዳዋተን ተርሰው ያሉ ሌትና ቀን ሳይሉ ይንበረከካሉ። ምሕረት እንዲቸር ምሕረት እንዲቸር ምሕረት እንዲቸር ለሰው ልጆች ሁሉ ምሕረት እንዲቸር